በሴት ልጅ ብሎክ መደረግ ማትፈልግ ከሆነ በፍጹም እነዚህን ጥያቄዎችን እንዳትጠይቃት። ብዙ ወንዶች እነዚህን ጥያቄዎች ከጠየቁ በኋላ ራሳቸውን ብሎክ ውስጥ ነው የሚያገኙት ወይንም ደግሞ ከነሱ ጋር ያላቸውን ግንኙነት ያጣሉ። እነዚህን ጥያቄዎችን ዛሬ ላይ የምትቀርባትን ሴት በፍጹም እንዳትጠይቃት። ምናልባት ራሷ ፈልጋ ከነገረች ኦኬ አዳምጣት፣ ጠይቃት። ነገር ግን በራስህ ተነሳሽነት ደፍረ በፍጹም እንዳትጠይቃት። በቃ ነገሩ ከሷ ይምጣ። አንተ ደፍረ ስትጠይቅ ካንተ ሲመጣ ሌላ ትርጉም ነው የሚይዘው፣ አንተ እንደምታስበው አይደለም። ስለዚህ በፍጹም አንተ ቀድመ እንዳትጠይቃት እነዚህን ጥያቄዎች። አንደኛ ድንግል ነሽ ወይ? ለወንድ ልጅ ኖርማል ጥያቄ ነው ይሄን መጠየቅ። ሴት ጋር ሲሄድ ግን ትርጉሙ ሌላ ነው የሚሆነው። ለምን ማወቅ ፈለገ? ይሄ ልጅ የሚያስበው ለጊዜያዊ ስሜት ነው? ከሁሉም ወንድ ጋር እምተኛ መስሎት ነው? እንዴት ነው ድንግል ነሽ አይደለሽ የሚለው የሚጠይቀኝ ምናምን ነገር? አንተ እኮ በኖርማል ነው ያሰብከው፣ ፖዚቲቭ አስበህ በቃ በትክክለኛው መንገድ ጠይቃት ሊሆን ይችላል። እሷ ጋር ሲደርስ ግን ትርጉሙ ተቀይሮ ነው የምትረዳ። ስለዚህ በፍጹም እንዳትጠይቃት። ከፈለገች ራሷ ትንገር እንጂ አንተ ደፍረህ እንዳትጠይቃት። ሁለተኛ ቦዲ ካውንትሽ ስንት ነው? ምን አገባ? ከስንት ወንድ ጋር ሴክስ አድርገሻል ምናምን ነገር ምን አገባ ማለት ለምንድን ነው የፈለካት ይችን ሴት? እሷን ይሄን ጥያቄ ስጠይቅ አይደለም ለሴት ልጅ ለወንድ ራሱ ትርጉሙ ሌላ ነው የሚመስለው። ማለት አንድ ሰው ጋር ዛሬ ላይ ግንኙነት ሲጀምር አንተ የሚመለከት ዛሬ ላይ ስላለው ማንነቱ ብቻ ነው። ተረዳኸኝ? ትላንትና ላይ ምን አሳልፈዋል? ከማን ጋር ነበር? አያገባህም። ምክንያቱም አልነበርክም። አንተ ያለኸው ዛሬ ላይ ነው። ስለዚህ የሚያገባ ዛሬ ላይ ስላለው ማንነቱ ነው። ዛሬ ላይ ትኩረት ያደረገ ጥያቄ ጠይቅ። ከገላዋ ውጣ። የሆነ የፈለከውን ፖዚቲቭ ሐሳቢ ብትሆን አመለካከት ሌላ እንደሆነ ነው የሚያስመስለው ይሄ ጥያቄ። ሶስተኛ ግንኙነት ላይ ጎበዝ ነሽ ወይ? ሴክስ ላይ ጎበዝ ነሽ ማለት እችን ሴት የፈለካት ቪዲዮ ልታሰራት ነው እንዴ? በደንብ አስበው እስቲ። ይሄ ጤናማ ሰው ጥያቄ አይደለም። እንዲህ ብለህ ጠይቃት ብሎክ ብታረግህም አይገርምም። ስለዚህ የምትጠይቀውን ነገር ወቅ። አይጠየቅም እንደዚህ ተብሎ። እስቲ አስበው የሆነ ሰው እህትህን እንደዛ ብሎ እየጠየቃት ምን ብላ እንድመልስለት ትጠብቃለህ? ስለዚህ በምንም ታምር ወሲብ ላይ ያላትን አቋም በፍጹም እንዳትጠይቃት። በፍጹም አይደረግም እንደዛ። አራተኛ ምን ያምራል ማለት አንድ ወንድ እንዴት እንደዚህ ብሎ ሊጠይቅ ይችላል? የሚያምር ነገር ካለ ሰው ራሱ ይናገራል። ወይ እንትና እኮ ያምራል፣ ይሄ ነገር ደስ ይላል። ኦኬ ከጸባይ አንፃር አይደለም እያልኩኝ ያለሁት ከውጫዊ አካል ከሰውነት ነው። እንትና ያምራል አንተ ያምራል ብለህ ጠይቅ አይደለም ያምራል የሚባል። ስለዚህ ሞር ይሉኝታ ውስጥ ነው የምትከታት። በራስ መተማመን እንደሌለ እዛው ላይ ታያለች። የሚያምር ነገር ካለ ራሷ ይሄ ነገር እኮ ያምራል፣ ይሄ ነገር እኮ ደስ ይላል ትላለች። ፍቅረኛ ካልሆነች በስተቀር በፍጹም ደፍረ ምን ይሄን ተወጃለሽ፣ ምን ያምራል ምናምን ብለ የጅል ጥያቄ እንዳትጠይቃት። አይደረግም ሴት ልጅ ጋር። አምስተኛ ስለ ፕራይቬት ፓርቷ ረጅም ሰዓት አታውራ። ስለ መቀመጫዋ፣ ስለ ጡቶቿ ረጅም ሰዓት ያምራሉ እኮ ደስ ይላሉ። ዝግት የሚል ወሬ፣ ቀፋፊ ወሬ ነው። በፍጹም በቃ በጣም ሴሰኛ እንደሆንክ ነው የምትረዳ። ወሬ ካለቀብህ ደህና ደሪ ብለህ ብተኛ ነው የሚሻለው። በፍጹም መጠየቅ የሌለብህ ማውራት የሌለብህ የወሬ አይነት እዛ ነገር ላይ አስቆይ። ገባ? የሚያምር ሰውነት ጋር ኦኬ አድንቀህ እለፍ። በቃ አስር ይዛ ቦታ ላይ ድርቅ አትበል። ለሌላ ዓላማ ነው የመጣው ብላ እንድትርቅና እንድትሸሽ ነው የሚያደርገው። ስለዚህ እነዚህን ጥያቄዎችንና እነዚህን ነገሮችን በፍጹም በቅርብ ያለችው ሴት ላይ እንዳትጠቀም። ግንኙነታችሁን ገደል ነው የሚከተው። በአጭር ጊዜ ውስጥ ራስህን ብሎክ ውስጥ ታገኛለህ። እንዴ ምን አትፍቼ ነው እስክትል ድረስ ማለት ነው። አስብበት አንበሳው።